የትግራይ ጉዳይ ወዴት የሚያመራ ይመስሎታል? በምን አይነት መልኩስ ድምዳሜና መቋጫን ያገኛል ብለው ያስባሉ? እኔ ምንድነው የሚባለው ብዙ ጊዜ ፖለቲካል ሳይንስ ባይሆናል ሲናሪዮስ የምንለው ነገር አለ። ሲናሪዮስ የትግራይ እንትንም እዛ ውስጥ ይመለሳል። ኢትዮጵያ ውስጥ በኔ ግምት ይሆናል ብዬ የሚገምተው ከአራት ነገሮች የመጀመሪያው ሲናሪዮ ወይም የመጀመሪያው ይሆናል አሁን ያለው ቀውስ ለተወሰነ ጊዜ ይቀጥላል። እየተባባሰም ሊሆን ይችላል። አሁን ያለው ቀውስ መልክ ሳይዝ ይቀጥላል። ሁለተኛው ይሆናል ወይም ሲናሪዮ ብዙ ጊዜ ደጋግማለሁ። ሲናሪዮ መንግስት እግዚአብሔርንም ሰውንም ፈረንጆንም ሁሉንም ሰምቶ ሌሎች የፖለቲካ ኃይሎችም ከመጣፋፋት ፖለቲካ ወደ መደራደር ፖለቲካ በመምጣት የኢትዮጵያ ፖለቲካን በሰከነ ውይይት መልክ ማስያዝ መጀመር ይመጣል። ያው ችግሮቻችን በአንድ ጀንበር ቢፈቱ አይደሉም። መልክ ማስያዝ ሊጀምር ይችላል። እሱ ጥሩ ሲናሪዮ ነው ከተሳካልን፣ መንግስትና እግዚአብሔርም ከሰሙን ማለት ነው። ሶስተኛው አሁን በየቦታው ከህዋትን በሎ ኦነግን በሎ ፋኖን በሎ ቤኒሻንጉል በሎ ምን በሎ የታጠቁ ብዙ ቡድኖች በየራሳቸው የያዙትን እያሰፉ ወደ መሀልም እየገፉ ሊመጡ ይችላሉ። መንግስት ሀገር ለመግዛት የማይችልበት ሁኔታ ሊፈጥሩበት ይችላሉ። ግን ከዛ በኋላ መንግስት ቢለወጥስ ምንድነው የሚባለው? ይቸግረኛል። እሱም ሊመጣ ይችላል። ቫኪዩም ቢፈጠር ያንን የፖለቲካ ቫኪዩም መፍጠር ብቻ ከስልጣን ሊያወርዱ ይችላሉ። የኔ ችግር ምንድነው መሰለ? አካባቢያችን ተመልከትና ሶማሊያ ለምሳሌ ሳይድ ባሬን ብዙ ኃይሎች አወረዱት። 35 ዓመታት መንግስት መሆን አልቻሉም። ግን ሁሉም ተባብሮ አውርዶታል። ሞቃዲሾን ይዘዋል። ግን ከ35 ዓመት በኋላ አሁንም ሶማሌ አንድ መንግስት መሆን አልቻለችም። ደቡብ ሱዳን ውሰድ፣ ወደ 18 ነው 19 ዓመት ነው። በምክትልና በዋና መካከል በተፈጠረ አሁንም ግጭት አሁንም ዛሬ ችግር ላይ ናቸው። ከ18 19 ዓመታት በኋላ ነፃ ወጥቶ እንኳን ወደ እንትሙ መሄድ አልቻሉም። ወደ ዘላቂ ሰላምና መረጋጋት ወደ ዲሞክራሲያዊ ግንባታ መሸጋገር አቃታቸው። 3 ሰሜን ሱዳን ወሰደው። ሰሜን ሱዳን ከሱዳን ተማሪዎች ብዙ አውቃለሁ። ዋናው የደቡብ ሱዳን እንዲገነጠል ከፍተኛ አስተዋጽኦ ያደረጉት አልበሽርና አልቱራቢ የሚባል የፖለቲካ ምሁራቸው የታወቀ ሐሰን እሱ ነው። የነሱ ፍላጎት ምንድነው? ይሄ ሻሪያ ህግ የሚባለውን ሰሜን ሱዳን ላይ ስራ ላይ ለማዋል ክርስቲያን ደቡብ ቢሄድ ይቀልልናል ብሎ ነው ያንን አስተዋጽኦ ያደረጉት። ወታደራዊ ሽንፈት ብቻ ሳይሆን ለዛ ሁኔታ እንዲመቻች ያደረጉት ከሁሉም በላይ አልበሽርና ሐሰን አልቱራቢ ናቸው። ከዛ ደቡብ ሱዳን ተገነጠለች። ሰሜን ደግሞ አልበሽርና አልቱራቢ ተባሉ። ከዛ በኋላ መጨረሻ ላይ አልቱራቢ ማነው አልበሽር ራሱ ወታደሮቹ እንትን ሆነ። እሱን የገለበጡ ወታደሮች ደግሞ ተመልሰው አሁን ያሉበት ደረጃ ደርሰዋል። ሌላ 2 ወይ 3 ሱዳን ሊወጣ ይችላል። አሁን በገፉበት መንገድ 2 ወይ 3 ዋናው መንግስት ነኝ የሚለው ፖርት ሱዳን ላይ ያለው ነው። ካርቱም አይደለም። ፈጥኖ ደራሹ ምናምን የሚባለው ምንድን ነው? እሱም የራሱ ድጋፍ አለው ምናለው። ስለዚህ ሰሜን ሱዳንም የዛ ደረጃ ደርሳለች። ኤርትራ 35 ዓመታት የምታውቀው አንድ ሰው ነው ነፃ ወጣች። ግን እንዲህ ውስጥ ነው የገባችው። እና አሁን የኔ ችግር ማለት ነው መምጣታቸው አይደለም። መምጣት የሚችሉባቸው ሁኔታዎች ብዙ ናቸው። ችግሩ ግን
አሁን ያልኩን ሁሉን አቀፍ የሆነ ሁሉም የራሱ መዋጮው ይዞ ስቲል ለ50 ዓመታት ለ60 ዓመታት የቆየንበት ቀውስ ከዚህ ቀውስ አዙርት ውስጥ እንዴት እንውጣ የሚለው ላይ የሆነ ስምምነት ካልተያዘ በስተቀር ሶስተኛው ሲናሪዮ አስቸጋሪ ነው። መሰረታዊ ለውጥ ለማምጣቱ ማለት ነው። ግን ፖሲብል ሊመጣ የሚችል አንዱ እንትን ነው። አራተኛው ግን እንትኑ ብዙ ጊዜ ያምጣላለው ኢትዮጵያ አሁን የምናውቃት ኢትዮጵያ ልትበተን ትችላለች። ይህን ደግሞ በተቀጣ በዛዋሪም ጠቅላይ ሚኒስትሩ ነግራለሁ። ሶቪየት ህብረት ዓለምን በሰዓቶች እንኳን ባይሆን በቀኖች ወደ አማድነት ዓለምን በሙሉ መለወጥ የሚችል የኒውክሌር መሳሪያ እየታጠቀ ሰራዊት አላት። አሁን ይሄ መከፋፈሉ ሲመጣ ማን ላይ ተኩሱ? አይናቸው ያለ በዛ ደረጃ የታጠቀ ሰራዊት አይኑ ያየ ራሽያ 15 ሀገራት ሆነች። 15 ሀገራት አንድ ሀገር 15 ሀገራት ሆነች። ከዛ በኋላም ያለው ጣጣ አሁንም እንዳለ ነው። ስለዚህ እኛም አንዳንድ ጊዜ የታጠቀ ወታደር የሰለጠነ ወታደር ምን እንዲሆነ አየር ኃይላችን ሁሉንም